ስራ ማግኘት የእድል ጉዳይ ሳይሆን የስትራቴጂ ጉዳይ ነው። ማለትም ስራ ማግኘት ትክክለኛ ስትራቴጂና ሲስተም የመከተል ጉዳይ እንጂ የትምህርት ወይንም የእድል ጉዳይ አይደለም። ብዙ ጊዜ ለስራዎች አፕላይ ስታደርጉ ማስታወቂያ ስለወጣና ብቁ ስለሆናችሁ ብቻ መሆን የለበትም። ትክክለኛውን ሲስተም በመስራትና በመከተል የፈለጋችሁትን ስራ ማግኘት ትችላላችሁ። ዛሬ ደግሞ ይህን ስትራቴጂ በሶስት ቀላል መንገዶች እንዴት ማዘጋጀት እንዳለባችሁ እኔ ያሳያችኋል። አንደኛ፣ ሳምንታዊ ግቦችን በማስቀመጥ ጀምሩ። ጥናቶች እንደሚያሳዩት ከሆነ በስትራቴጂ የሚደረጉ የስራ ማመልከቻዎች እስከ 4 እጥፍ የሚሆን ስኬት አላቸው። ስለዚህ ይህን ሲስተም ለማውጣት መጀመሪያ የሚያስፈልጋችሁ ሳምንታዊ እቅድና ግቦችን ማዘጋጀት። ይህንን ለማድረግ ደግሞ በሳምንቱ መጀመሪያዎች ላይ ብቁ የሆናችሁበት 5 የስራ ፖዚሽኖች መለየት አለባችሁ። በዛም መሰረት ለስራው የሚያስፈልጉ ችሎታዎች ሊኖራችሁ ይገባል። ከዚህ ቀጥሎ እንደ ስራ ጫናችሁ ወስናችሁ በሳምንት እስከ 5 የስራ ማስታወቂያዎችን ማስገባት አለባችሁ። ለእያንዳንዱ ማመልከቻ ታዲያ ሲቪያችሁን፣ ሊንክዲናችሁን እንዲሁም ሌሎች የኦንላይን ፕሮፋይሎቻችሁን ለስራው እንዲመች አድርጋችሁ ማስተካከል ይኖርባችኋል። ማንኛውም ማመልከቻ ላይ ታዲያ ቢበዛም ከ1 ሰዓት በላይ አትስጡ። ሳምንታዊ ግባችሁን በዚህ መልኩ ካዘጋጃችሁ በኋላ ሁለተኛው ስቴፕ የሚሆነው ማመልከቻችሁን መከታተል። ያልተሳካ የስራ ማመልከቻ ሁሉም ነገር ኪሳራ ነበር ማለት አይደለም። ያልተሳካበትን ምክንያት በማየት ለቀጣዩ ስራ ማስተካከል ይቻላል። እነዚህን ለማድረግ ደግሞ ትክክለኛው መንገዶች፣ አንደኛ የስራ ማመልከቻዎችን ትራክ ማድረጊያ ዶክመንት ማዘጋጀት። ዶክመንቱ ላይ የሚያመለከታችሁበትን ድርጅት ስም፣ ፖዚሽን፣ ቀን እና የመጨረሻ ውጤት ማለትም ተሳክቷል፣ አልተሳካ ወይስ መልስ የለም የሚለውን ታስቀምጣላችሁ። በመቀጠልም የተወሰኑ ቁጥሮችን መመልከት ነው። ለምሳሌ ኢንተርቪው የተጠራችሁበትን ላስገባችሁት ማመልከቻ ሲካፈል ከ10% በታች ከሆነ ሲቪያችሁን ወይንም የስራ አመራረጣችሁን እንደገና ማየት ያስፈልጋል። ሌላኛው ደግሞ ኢንተርቪው የተጠራችሁ ነገር ግን ወደ ቅጥር ካላመራችሁ የኢንተርቪው አቀራረባችሁ ሊስተካከል ይገባል። የኢንተርቪው ችሎታችሁን ለማስተካከል ደግሞ ከዚህ በፊት የሰራንላችሁን ቪዲዮ መመልከት ትችላላችሁ። አሁን የመጨረሻና ዋነኛው ስቴፕ ላይ ደርሰናል። እሱ በትክክለኛው መንገድ ቀጣሪዎችን ፎሎ አፕ ማድረግ። ፎሎ አፕ ማድረግ በእርግጥ እኛ ሀገር ላይ ብዙ ባይለመድም ቀጣሪዎች ላይ ግን የሚያሳድረው ፖዚቲቭ ተጽዕኖ አለ። ታዲያ በትክክለኛው መንገድ ፎሎ አፕ ለማድረግ ፎሎ አፕ የሚያደርጉበትን ሰዓት መምረጥ ያስፈልጋል። ይህም ማለት ፎሎ አፕ ማድረግ ያለባችሁ ማመልከቻ ካስገባችሁ ከሳምንት በኋላ፣ ኢንተርቪው ካደረጋችሁ ደግሞ ከ2 ቀን በኋላ ነው። ኢንተርቪው ካደረጋችሁ በኋላ ደግሞ ምንም ምላሽ ካላገኛችሁ ከ7 ቀናት በኋላ ፎሎ አፕ ማድረግ ይኖርባችኋል። ነገር ግን ሁልጊዜ ፎሎ አፕ ስታደርጉ መከተል ያሉባችሁ ህጎች አሉ። አንደኛ፣ ውሳኔ አሳውቁኝ ብላችሁ ጫና መፍጠር የለባችሁ። ሁለተኛ፣ ለስራው ፍላጎት እንዳላችሁ አሁንም ማሳየት ይኖርባችኋል። ሶስተኛ ደግሞ በምንም አይነት ሁኔታ ከ2 ጊዜ በላይ ፎሎ አፕ ማድረግ የለባችሁም። አስታውስ፣ ስራ ማግኘት የችሎታ የልምድ ብዛት እና የብቃት ጉዳይ ብቻ አይደለም። ባላችሁ የስራ ልምድ ብቃትና የትምህርት ደረጃ የሚመጥናችሁን ስራ ማግኘት ለስራው በትክክል ከማመልከት ይጀምራል። አሁን ያወራናቸውን ስቴፖች በመከተልና ትክክለኛውን ስትራቴጂ በመንደፍ ጊዜያችሁን ቆጥባችሁና ሳትሰላችሁ ውጤታማ መሆን ትችላላችሁ። መልካም ዕድል።